ሰላም የሸጊት ዩቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ለ14 ቀናት ስኳር ብናቆም የምናገኘውን የጤና ትሩፋት አብረን እናያለን። ለ14 ቀናት ብቻ ስኳር መጠቀም ብናቆም በሰውነታችን ላይ ምን ሊፈጠር እንደሚችል ያውቃሉ? ውጤቱ ካሰቡት በላይ አስገራሚ ነው። ዛሬ ይህንን የ14 ቀን ጉዞ አብረን እንቃኛለን። አብራችሁን ቆዩ። ስኳር ባቆም ከአንደኛ እስከ 3ኛ ቀናት ሰውነት በኃይል እጥረት ምክንያት የሚሰማውን መቆጣትና መለማመድ እናስተውላለን። ከ4ኛው ቀን ጀምሮ እስከ 7ኛው ቀን የቆዳ መጥራትና የፊት እብጠት መቀነስን እናስተውላለን። ከ8ኛው ቀን እስከ 14ኛው ቀን ባሉት ጊዜያት የሆድ ስብ መቀነስና የአእምሮ ንቁነት መጨመርን እናስተውላለን። የረጅም ጊዜ ጥቅሙ ደግሞ የኢንሱሊንን መጠን ማስተካከልና የልብ ጤናን ማሻሻል ነው። ይህን የ14 ቀን ፈተና ዛሬውኑ ይጀምሩና ለውጡን በኮሜንት መስጫ ላይ ያጋሩን። ቪዲዮውን ከወደዱት ደግሞ ለሌሎች በማጋራት የጤና አምባሳደራችን ይሁኑ። ሰላም ቆዩን።